አባታችን ሆይ የጥበብ ሁሉ ምንጭ አንተ ነህና ልጆቼ በአእምሮ እና በማስተዋል እንዲያድጉ በፊትህ እማጸናለሁ። እንደ ሰሎሞን የሚለይ ልብን እንደ ዳንኤልም በምድር ጥበብ ሁሉ ላይ 10 እጥፍ የሚበልጥ ማስተዋልን ስጣቸው። በክፉ ሳይሆን በበጎ ነገር ብልሆች ይሁኑ። በትምህርታቸው ሆነ በዕለት ተዕለት ሕይወታቸው የአንተ ብርሃን ይምራቸው። መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔር መፍራት ነው። ምሳሌ ምዕራፍ 9:10 እንደሚል በመጀመሪያ አንተን መፍራትን ይማሩ። ያን ጊዜ እውነተኛ እውቀት ይገለጥላቸዋል። ጌታ ሆይ በትምህርት ቤት ውስጥ ከአስተማሪዎቻቸው በላይ የማስተውል ከጓደኞቻቸው መካከል የተለየ ጸጋ ያላቸው አድርጋቸው። አእምሯቸውን ከማይጠቅም የዚህ ዓለም ተጽዕኖ ጠብቅ። ይልቁንም አዲስ ነገር ለመፍጠርና ለዓለም በረከት ለመሆን የሚተጉ ያድርጋቸው። ቃሉ ከእናንተ ግን ማንም ጥበብ ጎድሎ ሳይነቅፍ ለሁሉ በልግስና የሚሰጠው እግዚአብሔርን ይለምን ለእርሱም ይሰጠዋል። ያዕቆብ ምዕራፍ 1:5 ይላልና ለልጆች ይህን ሰማያዊ ጥበብ አትከልክላቸው። በዕድሜ ሳያድጉ በጸጋ በጥበብ አብሮ ይደጉ። ቸር አምላክ ሆይ ልጆቼ በስጋ ብቻ ሳይሆን በመንፈስ የጠነከሩ እንዲሆኑ ይጸልያል። በዚህ ግራ በሚያጋባ ዓለም ውስጥ የእውነትን መንገድ የሚከተሉ የማይናወጡ እምነት ያላቸውና በባህሪያቸው አንተን የሚመስሉ ይሁኑ። በፍቅር፣ በደስታ፣ በሰላም፣ በትዕግስት፣ በቸርነት፣ በበጎነት፣ በእምነት፣ በየዋህነት ራስ መግዛት ፍሬ እንዲያሸርቁ መንፈስ ቅዱስ ላክላቸው። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ምሳሌ ምዕራፍ 22:6 ተብሎ እንደተጻፈ ቀጥሮ በልባቸው ውስጥ የታተመ ይሁን። በፈተና ጊዜ የማይወድቁ በክፎች ምክር የማይሄዱ ይልቁንም በአንተ ሕግ ቀንና ሌሊት ደስ የሚላቸው ይሁን። ጌታ ሆይ አንተን የሚወዱና ሰውን የሚያከብሩ ልብ ስጣቸው። ከእኩያ ተጽዕኖና ከክፉ ጓደኝነት ጠብቃቸው። ይልቁንም ከነርሱ ከሌሎች ብርሃንና ጨው ይሁን። የልባቸው መሰረት አንተ ሁን። በሕይወታቸው ማዕበል ቢመጣ እንኳን በአንተ ቋጥኝነት ላይ ጸንቶ እንዲቆሙ እርዳቸው። አንተን በማወቅ እንዲያድጉና የክብር መገለጫ እንዲሆኑ በኢየሱስ ስም ይጸልያሉ። ኃያል አምላክ ሆይ የልጆች አካልና ነፍስ በቅዱስ ክንዲ ጠብቅ። ካልታሰበ አደጋ፣ ከክፉ በሽታና ከጠላት ውርወራ ሁሉ በአንተ ጥላ ስር ሰውራቸው። በመውጣትና በመግባታቸው አንተ ከነርሱ ጋር ሁን። የእግዚአብሔር ዱካም ይከተላቸው። እግዚአብሔር ከክፉ ሁሉ ይጠብቃል፣ ነፍሴንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም መውጣቴና መግባት እግዚአብሔር ይጠብቃል። መዝሙር ምዕራፍ 121 ቁጥር 7-8 እንደሚል በሄዱበት ስፍራ ሁሉ መላእክት ይከባቸዋል። አካላቸው ጤናማ፣ ጉልበታቸውን ብርቱ ይሁን። ከምግብ እጥረት ሆነ ከመንፈሳዊ ድካም ጠብቃቸው። ጌታ ሆይ የወደፊት ሕይወታቸው የተባረከ ይሁን። በእጃቸው የሚነኩት ሁሉ ይለምልም። በማህበራዊ ሕይወታቸውን ሞገስ አለብሳቸው። በሰውም በእግዚአብሔር ፊት የተወደደ ይሁን። የሰላም አምላክ ሆይ ልጆቼ በዚህ ትውልድ ተስፋ ለቤተሰባቸው ኩራትን አንተም ክብር እንደሆኑ አድርጋቸው። በምድር ላይ የሰላም ሰዎችን እንደሆኑና በበረከት እንዲሞሉ ጸሎቴን በፊትህ አቀርባለሁ። በኢየሱስ ክርስቶስ ስም አሜን።